ለብዙዎቻችን ፍጥረታችን አዲስ ባይሆንም የሰው ፍጥረቱ እንደዚህ ነው። እግዚአብሔር አለ ሰውን በአርአያችንና በምሳሌያችን እንፍጠር፣ የባህር ዓሣዎችንና የምድር አራዊትን የሰማይ ወፎችንም እንስሳትንም ምድርንም ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዛ። ለብዙዎቻችን ፍጥረታችን አዲስ ባይሆንም የሰው ፍጥረቱ እንደዚህ ነው። እግዚአብሔር አለ ሰውን በአርአያችንና በምሳሌያችን እንፍጠር፣ የባህር ዓሣዎችንና የምድር አራዊትን የሰማይ ወፎችንም እንስሳትንም ምድርንም ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዛ። እናም እግዚአብሔር ሲፈጥረን ለእርሱ እንድንገዛ ፍጥረታቱን ግን በሙሉ እንድንገዛ ነው ያደረገን። እነሆ መብል ይሆናችሁ ዘንድ በየዘሩ የሚዘራውንና የሚበቅለውን በምድርም ሁሉ ላይ የምትዘሩት የእህል ፍሬ ዘሩ በውስጡ ያለውን ቡቃያ በፍሬው የሚዘራውን ዛፍ ሁሉ ሰጠኋችሁ። ለምድር አራዊትም ሁሉ ለሰማይም ወፎች ሁሉ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ ሐመልማሉ ሁሉ መብል ይሁኗችሁ። እንዲሁም ሆነ። እግዚአብሔር የፈጠረውን ሁሉ እጅግ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። እናም የሰው ልጅ ይህንን የመሰለ ጸጋና ሕይወት ተሰጥቶት አንዱ ባንዱ ያለው በሌለው በድሉ በልብሱ በጨርቁ በሚሄድበት እግሩ በሚዳስስበት እጁ በሚያይበት አይኑ እግዚአብሔር በሰጠው ሁሉ ለምን ምቀኛ ሆነ? አሁን ይሄ የምታዩት ሕይወት ያስመቀኛል። እውነት ለመናገር በዚህ ሕይወት ብዙዎች የሚንቀጠቀጡና ይህ ሕይወት እንዳይቀየር፣ ይህ የተቀደደ ጫማ እንዳይለወጥ፣ ይህ አሮጌ ልብስ እንዳይታደስ የሚያደርጉ ብዙ ምቀኞች አሉ። እነዚህን ደግሞ በእነዚህ መንገድ እና ወይም በእግዚአብሔር መንገድ ያልሄደ በእነሱ መንገድ ሄዶ ያልቀማ አይረዳም። በእግዚአብሔር መንገድ ሄዶ እውነቱን ያላየ ይህንን እውነት ነው ብሎ አያምንም። ከነዚህ ወል ጄሌና አጃቢ ሆኖ ይኖራል እንጂ እውነት ለመናገር ይሄ የምታዩት አያስቀናም። ይህ ጫማውን ምኑ ያስቀናል? ይህ ልብስ፣ ይህ ሰውነት ምኑ? ግን ስለ እውነት እግዚአብሔር ይመስገን ጤና ሰጥቷል። ይህንን ልብስ ማደስ የሚችልበት ጉልበት፣ ኃይል፣ እምነት ሰጥቷል። በዚህ ይታደሳል። እውነት ነው፣ ፍቅር ነው እግዚአብሔር። በሕይወት ሁሉ እግዚአብሔር ካለ የሰው ልጅ ሙሉ ነው። የሰው ልጅ የሚያጣው መጀመሪያ እግዚአብሔርን ከልቡ ሲያጣ ከዚያ በኋላ ምንም የለውም። አብ ያለው ወልድ ያለው ለዘላለም ሕይወት አለው እንደተባለ እግዚአብሔርን ያጣ ሰው ምንም እንደሌለው ስለሚቆጥር ከዚህን በኋላ ቢኖረውም የለውም። ቢበላ አይጠግብም፣ ቢጠጣ አይረካም፣ ቢለብስ አይሞቀውም። ይህ ሰው ያለው አማራጭ በሚያየው ሁሉ በአይኑ ምቀኝነትን መንዛትና ተንኮልን፣ እርግማንን፣ ጥላቻን፣ አለመኖርን ማብዛት ነው። አለመኖር በበዛ ቁጥር ደግሞ ሞት ነው። ወደ ሲኦል ሄደ ደግሞ መልካም መሆን አይቻልም። የሰው አለመታዘዝ ክፋትና ተንኮልን እንዴት እንደሚያመጣው ብናይ እባብ እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ እጅግ ተንኮለኛ ነበረ። እባብ ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አላት። ሴቲቱም ለእባቡ አለችው በገነት መካከል ካለው ከሚያፈራው ዛፍ ሁሉ እንበላለን። ነገር ግን በገነት መካከል ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም አላት ሴቲቱን አላት ሞትን አትሞቱም። እርሷም በበላችሁ ቀን ዓይኖቻችሁ እንደሚከፈቱ እንደ እግዚአብሔርም እንደምትሆኑ መልካምና ክፉንም እንደምታውቁ እግዚአብሔር ሲያውቅ ነው አለ። ሴቲቱም ዛፉን ለመብላት ዓይንም ለማየት እንደሚያስጎመጅ መልካሙንም እንደሚያሳውቅ ባወቀች ጊዜ ከፍሬው ወስዳ በላች፣ ባሏንም ደግሞ አበላችው ይላል። አሁን እንግዲህ እግዚአብሔር የደበቀን ሚስጥር ያለ ሲመስለን ነው
ሁሉን ስንፈትን የፈተነው ሁሉ ወደ ገደል ይከተንና ሁሉን የሚሰጠንን እግዚአብሔርን ያሳጣናል። ዳቦ አንሸጥም፣ ዳቦ አንገዛም። እውነት ሕይወት የሆነ ቁም ነገር አግኝተን በአገራችን ምስግና እኛው ደግነት እኛው እግዚአብሔር ለእኛ ሰጥቷል። ሰረዝላል እንጂ ጥሩ ቀረጻ አልተደረገም። አዋሪው ሲልባት ይዝር ነው የምትል ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን